track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ አዲስ ንጉስ አሌክስ በይ ዘና ፈታ ከኪንጎ ጋር ዲጄ ኪንግስተን ካራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ፈታ ከኪንጎ ጋር ካራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ ከመጻሕፍት ዓለም ዛሬ ነገ ሲሆን ትላንት ይናፍቃል ልጅነት ሕይወት ነው ሳይጠገብ ያልቃል አረ ልጆች እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም ልጅነቴ ማርና ወተቴ የልጅነት ጊዜ ትምጣ ትዝታዬ ድሮ የሰራችኝ አሁን መኖሪያዬ እንዲል ታላቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ ሁሉም ሰው የማይመልሰው ቢመልሰው ደስ የሚለው ጣፋጭ የልጅነት ትዝታ አለው በተለይ ክረምት ዝናብ ይዞ ሲመጣ የልጅነት ትዝታችን አብሮ ይመጣል ሰፈራችን ቤታችን ቤተሰቦቻችን ጎረቤቶቻችን ጓደኞቻችን ትምህርት ቤቶቻችን መምህራኖቻችን በአጠቃላይ አስተዳደጋችንና ኑሯችን በአይነ ህሊናችን ድቅን ይላል ክረምት ለአብዛኞቻችን ወቅት ብቻ አልነበረም ጣፋጭ የልጅነት ትዝታ ማኖሪያ ጭምር እንጂ ክረምት ሐምሌና ነሐሴ የተለየ ስሜት አለው ያንድ አካባቢ ልጆች ተሰባስበው በቡድን አባት ተመራርጠው ለሰፈር የበረኪናና የቆርኪ ዋንጫ በካልሲ ኳስ ይፋለማሉ አንዳንዶች ደግሞ ስልክ እንጨት ላይ የወተት ላስቲክ አለያም የካልሲ ኳስ በገመድ አንጠልጥለው ጥምጣም ወይም ቴዘር ባባጉንዳን ይጫወታሉ በእኛ ጊዜ ማለትም በዘጠናዎቹ የወንድና የሴት በሚባል የሚታወቁ አያሌ የጨዋታ አይነቶች ነበሩ ለምሳሌ የወንድ ልጆች ጨዋታ ፒቲ ብይ ቆርኪ ጠጠር ሰርክል ስቶፕ ሹሌ ጭቃ ወርወራ ጭቃ ግድብ ሸርታቴ እዝዝሎሽ አባሮሽ የሽቦ መኪና የመኪና ጎማና ኩሽኔታ ማሽከርከር ሲሆን ከሴት ልጆች ጨዋታ ደግሞ እንቅልልቦሽ ሱዚ ቃጤ ወይም ፔፕሲ እቃቃ ሰኞ ማክሰኞ አኩኩሉና ካሬ በዋናነት ይጠቀሳሉ በወራ ዝናብ ክረምት ሐምሌ ነሐሴና ጳጉሜ ቡሄ ሆያሆዬ ፍልሰታና ሩፋኤል በድምቀት ይከበራሉ አለፍ ሲሉ ለንቁጣጣሽ አበባዮሽ ለንቁጣጣሽ ስዕል ቅድመ ዝግጅት ይደረጋል ዘመን መለወጫ ከነቢጫ ልብሱ በናፍቆት ይጠበቃል በክረምት ካሴት ይወጣል በሰልፍ ይሸጣል በየሙዚቃ ቤቱ እየተገለበጠ ይደመጣል ለዚያ ነው ዘጠናዎቹ ዳግማዊ የኢትዮጵያ ወርቃማ የሙዚቃ ዘመን የሚባለው ክረምት ወጥቶ መስከረም ጠብቶ እንቁጣጣሽ ሲሆን ከሸራተን አዲስ የሚተኮሰውን ርችት ለመመልከት አጥር ላይ የሚንጠለጠለው ህዝብ ብዛት ቀላል የሚባል አይደለም እሱን ቤቱ ይቁጠረው ወደ ክረምት ስንመለስ አንድ መዘንጋት የሌለበት ልምድ ነበረ ልቦለድ መጽሐፍቶችን ተከራይቶ ገዝቶና ተዋውሶ ማንበብ ልቦለድ መጽሐፍ የብዙዎቻችን የልጅነት ትዝታ ነው በተለይ እሁድ ምሽትና ሰኞ ማለዳ በድጋሚ በኢትዮጵያ ሬዲዮ የምናዳምጣቸው የመጽሐፍ ተረካዎች እጅግ ማራኪና ተናፋቂ ነበሩ ከመጽሐፍት ዓለም እነዚህ ተረካዎች ፊልሞችን በዴክ በቪሲዲና በዲቪዲ ከመመልከት የላቀ ደስታ ነበራቸው ሬዲዮ ያለው በተረካ ተደስቶ ያድራል ሬዲዮ የሌለው ጧት ከጎረቤቱ ይበደራል በአጠቃላይ ተረካ ሁሉም ተስማምቶ የሚወደው የወቅቱ ድንቅ መዝናኛ ነበር በነገራችን ላይ ተረካ ያለ ተራኪው ባልተሳካ ይባላል ለምሳሌ የታላቁ ደራሲ የሐዲስ ዓለማየሁ ፍቅር እስከ መቃብር ልቦለድ መጽሐፍ ያለ ከያኒ ወጋየሁ ንጋቱ እንዲህ ባልተወደደ ነበር አቤት አተራረክ አቤት የድምጽ ለዛና ግርማ ሞገስ ወጋየሁ የፍቅር እስከ መቃብር መጽሐፍ የነፍስ አባት ነው ቢባል ማጋነን አይሆንም ትረካ ለአንድ መጽሐፍ መወደድ የሚውለው ውለታ ቀላል የሚባል እንዳልሆነ ብዙዎቻችንን ያስማማል ካነበብናቸው በተረካ ያዳመጥናቸው ልቦለድ መጽሐፍቶች በዘመን ጥላ ሳይከለሱ ዛሬም በልባችን አሉ
ዘላለም በትዝታ ይኖራሉ። ከመጽሐፍት ዓለም ሽልም ድምጸ መልካም ደጀኔ ጥላሁን፣ ፍቃዱ ተክለ ማርያም፣ ተፈሪ ዓለሙ መጽሐፍት ሲተርኩ እጅግ መማረኩ አይቀርም። ሰፈፍ በሌለው አተራረካቸው እጅግ ተወዳጅ ናቸው። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ኦሮማይ ደራሲ በዓሉ ግርማ፣ ተራኪ ፍቃዱ ተክለ ማርያም። ቆንጆቹ ደራሲ ሰርክ ዳንኤል፣ ተራኪ ጌትነት እንየው። ምንዱባን ደራሲ ቪክቶር ሁጎ፣ ተርጓሚ ዮሐንስ ገብረ ጻዲቅ፣ ተራኪ ደጀኔ ጥላሁንና ሐረጎይና ሰፋ። ደራሲ ሚስ ሄንሪ ውድ፣ ተርጓሚ ሳለ ስላሴ መሐሪ፣ ተራኪ ዮናስ ጌታቸው። ብርቅርቅታ ደራሲ ዳንኤል ላስቲል፣ ተርጓሚ አብይ ደምሴ። እነዚህ ልቦለድ መጽሐፍቶች እና የመጽሐፍ ትረካዎች እንዴት ከልባችን ሊፋቁና ሊሰረዙ ይችላሉ? ይልቅ ክረምትን አስታከው ወደ ልጅነታችን ያጓጉዛሉ። ያ ልጅነት በጊዜያቱ ደስ ማለቱ። በአጠቃላይ ልጅ መሆን ደስ ይላል። ልጅነት ይደላል። ጸብ ሳይደርቅ ተኳርፎ መታረቅ፣ በትንሽ ነገር መደሰት፣ በትንሽ ነገር መታለል። እውነት እንደ ንጹህ ልጅነት የሚናፈቅ የለም። ከመጽሐፍት ዓለም ምንጭ በግል ካሰባሰብናቸው ጽሑፎች የተወሰደ። እንቅፋት ሬዲዮ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ Dave on the track. እንቅፋት ሬዲዮ ጆሮና ደናቅፎ የሚጥል አዝናኝ ሬዲዮ ፕሮግራም እንቅፋት ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ ከመጽሐፍት ዓለም ዛሬ ነገ ሲሆን ትላንት ይናፍቃል። ልጅነት ሕይወት ነው፣ ሳይጠገብ ያልቃል። ኧረ ልጆች እንጫወት በጣም፣ ከእንግዲህ ልጅነት ተመልሶ አይመጣም። ልጅነቴ ማርና ወተቴ። የልጅነት ጊዜ ትምጣ ትዝታዬ፣ ድሮ የሰራችኝ አሁን መኖሪያዬ እንዲል ታላቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ ሁሉም ሰው የማይመልሰው ቢመልሰው ደስ የሚለው ጣፋጭ የልጅነት ትዝታ አለው። በተለይ ክረምት ዝናብ ይዞ ሲመጣ የልጅነት ትዝታችን አብሮ ይመጣል። ሰፈራችን፣ ቤታችን፣ ቤተሰቦቻችን፣ ጎረቤቶቻችን፣ ጓደኞቻችን፣ ትምህርት ቤቶቻችን፣ መምህራኖቻችን፣ በአጠቃላይ አስተዳደጋችንና ኑሯችን በአይነ ህሊናችን ድቅን ይላል። ክረምት ለአብዛኞቻችን ወቅት ብቻ አልነበረም፣ ጣፋጭ የልጅነት ትዝታ ማኖሪያ ጭምር እንጂ። ክረምት ሐምሌና ነሐሴ የተለየ ስሜት አለው። ያንድ አካባቢ ልጆች ተሰባስበው በቡድን አባት ተመራርጠው ለሰፈር የበረኪናና የቆርኪ ዋንጫ በካልሲ ኳስ ይፋለማሉ። አንዳንዶች ደግሞ ስልክ እንጨት ላይ የወተት ላስቲክ አሊያም የካልሲ ኳስ በገመድ አንጠልጥለው ጥምጣም ወይም ቴዘር ባባ ጉንዳን ይጫወታሉ። በእኛ ጊዜ ማለትም በዘጠናዎቹ የወንድና የሴት በሚባል የሚታወቁ አያሌ የጨዋታ አይነቶች ነበሩ። ለምሳሌ የወንድ ልጆች ጨዋታ ፒቲ፣ ብይ፣ ቆርኪ፣ ጠጠር፣ ሰርክል፣ ስቶፕ፣ ሹሌ፣ ጭቃ ውርወራ፣ ጭቃ ግድብ፣ ሸርታቴ፣ እዝዝሎሽ፣ አባሮሽ፣ የሽቦ መኪና፣ የመኪና ጎማና ኩሽኔታ ማሽከርከር ሲሆን ከሴት ልጆች ጨዋታ ደግሞ እንቅልልቦሽ፣ ሱዚ፣
ቃጤ ወይም ፔፕሲ እቃቃ ሰኞ ማክሰኞ አኩኩሉና ካሬ በዋናነት ይጠቀሳሉ በወራ ዝናብ ክረምት ሐምሌ ነሐሴና ጳጉሜ ቡሄ ሆያ ሆዬ ፍልሰታና ሩፋኤል በድምቀት ይከበራሉ አለፍ ሲሉ ለንቁጣጣሽ አበባዮሽ ለንቁጣጣሽ ስዕል ቅድመ ዝግጅት ይደረጋል ዘመን መለወጫ ከነቢጫ ልብሱ በናፍቆት ይጠበቃል በክረምት ካሴት ይወጣል በሰልፍ ይሸጣል በየሙዚቃ ቤቱ እየተገለበጠ ይደመጣል ለዚያ ነው ዘጠናዎቹ ዳግማዊ የኢትዮጵያ ወርቃማ የሙዚቃ ዘመን የሚባለው ክረምት ወጥቶ መስከረም ጠብቶ እንቁጣጣሽ ሲሆን ከሸራተን አዲስ የሚተኮሰውን ርችት ለመመልከት አጥር ላይ የሚንጠለጠለው ህዝብ ብዛት ቀላል የሚባል አይደለም እሱን ቤቱ ይቁጠረው ወደ ክረምት ስንመለስ አንድ መዘንጋት የሌለበት ልምድ ነበረ ልብ ወለድ መጽሐፍቶችን ተከራይቶ ገዝቶና ተዋውሶ ማንበብ ልብ ወለድ መጽሐፍ የብዙዎቻችን የልጅነት ትዝታ ነው በተለይ እሁድ ምሽትና ሰኞ ማለዳ በድጋሚ በኢትዮጵያ ሬዲዮ የምናዳምጣቸው የመጽሐፍ ተረካዎች እጅግ ማራኪና ተናፋቂ ነበሩ ከመጽሐፍት ዓለም እነዚህ ተረካዎች ፊልሞችን በዴክ በቪሲዲና በዲቪዲ ከመመልከት የላቀ ደስታ ነበራቸው ሬዲዮ ያለው በተረካ ተደስቶ ያድራል ሬዲዮ የሌለው ጧት ከጎረቤቱ ይበደራል በአጠቃላይ ተረካ ሁሉም ተስማምቶ የሚወደው የወቅቱ ድንቅ መዝናኛ ነበር በነገራችን ላይ ተረካ ያለ ተራኪው ባልተሳካ ይባላል ለምሳሌ የታላቁ ደራሲ የሐዲስ ዓለማየሁ ፍቅር እስከ መቃብር ልቦለድ መጽሐፍ ያለ ከያኒ ወጋየሁ ንጋቱ እንዲህ ባልተወደደ ነበር አቤት አተራረክ አቤት የድምጽ ለዛና ግርማ ሞገስ ወጋየሁ የፍቅር እስከ መቃብር መጽሐፍ የነፍስ አባት ነው ቢባል ማጋነን አይሆንም ትረካ ለአንድ መጽሐፍ መወደድ የሚውለው ውለታ ቀላል የሚባል እንዳልሆነ ብዙዎቻችንን ያስማማል ካነበብናቸው በተረካ ያዳመጥናቸው ልቦለድ መጽሐፍቶች በዘመን ጥላ ሳይከለሱ ዛሬም በልባችን አሉ ዘላለም በትዝታ ይኖራሉ ከመጽሐፍት ዓለም ሽልም ድምጸ መልካም ደጀኔ ጥላሁን ፍቃዱ ተክለ ማርያም ተፈሪ ዓለሙ መጽሐፍት ሲተርኩ እጅግ መማረኩ አይቀርም ሰፈፍ በሌለው አተራረካቸው እጅግ ተወዳጅ ናቸው ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ኦሮማይ ደራሲ በዓሉ ግርማ ተራኪ ፍቃዱ ተክለ ማርያም ቆንጆቹ ደራሲ ሰርቅ ዳንኤል ተራኪ ጌትነት እንየው ምንዱባን ደራሲ ቪክቶር ሁጎ ተርጓሚ ዮሐንስ ገብረ ጻዲቅ ተራኪ ደጀኔ ጥላሁንና ሐረጎይና ሰፋ ደራሲ ሚስ ሄንሪ ውድ ተርጓሚ ሳለ ስላሴ ማሪ ተራኪ ዮናስ ጌታቸው ብርቅርቅታ ደራሲ ዳንኤል ላስቲል ተርጓሚ አብይ ደምሴ እነዚህ ልቦለድ መጽሐፍቶች እና የመጽሐፍ ተረካዎች እንዴት ከልባችን ሊፋቁና ሊሰረዙ ይችላሉ ይልቅ ክረምትን አስታከው ወደ ልጅነታችን ያጓጉዛሉ ያ ልጅነት በጊዜያቱ ደስ ማለቱ በአጠቃላይ ልጅ መሆን ደስ ይላል ልጅነት ይደላል ጸብ ሳይደርቅ ተኳርፎ መታረቅ በትንሽ ነገር መደሰት በትንሽ ነገር መታለል እውነት እንደ ንጹህ ልጅነት የሚናፈቅ የለም ከመጽሐፍት ዓለም ምንጭ በግል ካሰባሰብናቸው ጽሑፎች የተወሰደ እንቅፋት ሬዲዮ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ